ጥፋት የታወጀበት እልቂት የታወጀበት በየቦታው የሚፈናቀል እንዲኖር የማይፈቀድለት ከራሱ ሀገር በአባቱ ርስት የተገነባች የቆመች ምድር ላይ እንደ ስደተኛ ናወጣ እየተባለ የሚባረርበት ሀገር ላይ ያለ ህዝብ አለን። የሱን ደህንነት ለመጠበቅ ራሳችን ሰጠን መታገል መቻል አለብን። ይሄን ስንታገል ከስርቆት፣ ከውሸት፣ ከወንብድና፣ ከዝርፊያና የመሳሰሉ ህዝብነን ከሚያስከፉ እታገልልሃለሁ ዋጋ ከፍልልሃለሁ ከምንለው ህዝብ ሊያረቁንና ሊለዩን የሚችል ነገር የሚያደርግ ካለ ይሄን ተቋም ታውቁታላችሁ። ለማንም ምህረት የለውም። ጭንቅላትህን ይላል እጅህን ይቆርጥልሃል። እያደረግን ቆይተናል። የዛሬ ተመራቂዎች የምትቀላቀሉበት ተቋም ይሄ ጠባይ ያለው ተቋም ነው። የሰረቀን እጁ የሚቆርጥ ተቋም ነው። አፄ ቴዎድሮስ አንድ ነገር አደረገ። አንድ ሌባ እየሰረቀና እየዘረፈ አስቸገረው። አስመጣው፣ ያዘው፣ ገርፎ ወዮ ድጋሜ ባገኘ እኔን አያርገኝ ብሎ ለቀቀው። ሁለተኛም ያ ሰው ሰረቀና ዘረፈ። አሁንም ተይዞ መጣ። በደንብ አድርጎ ከነበረው ጥፍ አድርጎ አስገርፎ አስሮ ቀጦ ድጋሜ ባገኘ እኔን አያርገኝ ብሎ ለቀቀው። ለሶስተኛ ጊዜ ሰርቆ መጣ። ወንድሜ እኔ ሰው ነኝ፣ አምላክ እንኳን በአምላክነቱ የሰው ልጅ ኃጢአት ሲሰራ ገሃነም ያስገባል ብሎ ያን ሰው ያንስቶ ሰዓት ላይ ጨመረው። አሁን በዚህ ትግል ላይ ያለ ሰው በስርቆትና ህዝብን በማማረር ደረጃ ከተገኘ ሶስት ጊዜ ምንታገስበትና እድል ምንሰጥበት ጉዳይ የለንም። ምክንያቱም እኛ አርበኞች ነን፣ እኛ ታጋዮች ነን። የሚያጠፋውን ምናስተካክልና ምናርም እንጂ በዚያ ቦታ ላይ ምንገኝ መሆን አይገባንም። ከናንተ የቀደሙ ይሄን ስም የገነቡ በህዝብ ቅቡልነት ያላቸው አርበኞችን ስም እንዳታበላሹ ራሳችሁን ግዙ። ይሄን ነው ማለት የምፈልገው። እንኳን ለዚህ የምረቃ በዓል በሰላም አደረሳችሁ። አመሰግናለሁ።